እሺ ተማሪዎች ይሄ ቁጥር 2 ቪዲዮ ነው። ስለዚህ በመጀመሪያው ቪዲዮ ሼት ዳውን አረኩኝ። ምክንያቱም በቀድሞው ኦፕሬቲንግ ሲስተም ቡት አድርጎ ስለተነሳ ሼት ዳውን አረኩ። ዘን የዴል ቡት ኪው F12 ነው። ይሄንን ያዙልኝ። ዘን ሼት ዳውን ካረኩ በኋላ ፓወር ኦን በተኑን አንዴ ፕረስ አድርጌ ወዲያውኑ F12ን ጠቅ አረኩ ማለት ነው። ልክ እንደዚህ F12ን ከኪቦርዱ F12ን ፕረስ አረኩት አንቲል ዊንዶውስ 7 አሁን ምጭነው ሁለተኛው ኦፕሬቲንግ ሲስተም ዊንዶውስ 7 እስከሚመጣ ድረስ ማለት ነው። ስለዚህ ይሄ መጣልኝና ቀጥሎ ምንድነው የምለው ኢንስታል ነው የሚለውን ክሊክ አደርጋለሁ። ኢንስታል ነው። አሁን እንደምታዩት ተማሪዎች ሴትአፕ ኢዝ ስታርቲንግ ይላል። ብዙ አይነት የዊንዶውስ 7 አይነቶች አሉ። ልክ ብዙ አይነት የዊንዶውስ 10 አይነቶች እንዳሳየኋችሁ ዊንዶውስ 7ም ዊንዶውስ 7 ስታርት የሚባል አለ። እዩዋትችን ከርሰሯን ዊንዶውስ 7 ሆም የሚባል አለ። ዊንዶውስ 7 ሆም ፕሪሚየም፣ ዊንዶውስ 7 ፕሮፌሽናል፣ ዊንዶውስ 7 አልቲሜት፣ ዊንዶውስ 7 ሆም ቤዚክ፣ ዊንዶውስ 7 ፕሪሚየም፣ ፕሮፌሽናል፣ አልቲሜት። እኔ አሁን የምፈልገው ዊንዶውስ 7 አልቲሜትን ነው። ስለዚህ ዊንዶውስ 7 አልቲሜትን ጫንና የምትፈልጉትን የዊንዶ ኤዲሽን ታይፕ ትመርጡና ዊንዶ ኤዲሽን ታይፕ ባለፈ እንዳስተማርኳችሁ ሆም፣ ፕሮ፣ ኤዱኬሽን፣ ኢንተርፕራይዝ የሚባሉ አሉ። ዘን የትኛውን ክሊክ አደርጋለሁ? ኔክስት የምትለውን ክሊክ አደርጋለሁ። ያትችን ኔክስት ማለት ነው። ዘን ላይሰንስ አግሪመንቱን ቼክ አደርጋለሁ። እችን ማለት ላይሰንስ አግሪመንት ማለት ይችላል። እችን ራይት አደርጋለሁ ወይም አክሴፕት አደርጋለሁ። ኔክስት ላለሁኝ ዘን ባለፈው ዊንዶ 10 ስንጭን እንዳሳየኋችሁ ሁለት አይነት ወይም ደብተራችሁ ላይም እንደጻፋችሁት ሁለት አይነት የዊንዶ ቡቲንግ አሉ አይነቶች አሉ። አፕግሬድ እና ከስተም ነው። አፕግሬድ ዊዛውት ኢራዚንግ ዊዛውት ዲሌቲንግ ዘ ፋይል ማለት ነው። ዛት ሚንስ ኪፕ ዘ ፕሪቪየስ ፋይል ማለት ነው። ከዚህም እንደምትረዱት ኪፕ ዩር ፋይል ማለት ነው። ሴቲንግ ፋይል ፕሮግራሞች ሳይጠፉ ማለት ነው ዊንዶ አፕግሬድ። ከስተም ደግሞ ሙሉ በሙሉ የድሮውን ኢራዝ በማድረግ ነው። ሎዝ ኦፍ ዳታ ሜቢ ኦከርድ። ስለዚህ ከስተም ኢንስታል ነው የምንለው አሁን ለማንኛውም ኦፕሬቲንግ ሲስተም ፓርቲሽን ያስፈልጋል ብለናል። ይሄ ኮምፒውተር ስንት ፓርቲሽን አለው? 1 2 አለው። የመጀመሪያው ፓርቲሽን 3 ፓርቲሽን አለው እንዳትሉኝ። የመጀመሪያው ፓርቲሽን ለራሱ ለኦፕሬቲንግ ሲስተሙ መያዣ ነው። ነው ለኦፕሬቲንግ ሲስተሙ ረን ማድረጊያ እንደ ስፔስ ነው። ልክ ስልካችሁ ለምሳሌ 32 ጂቢ ገዝታችሁ ሙሉ በሙሉ 32 ጂቢ ስልኩ ላይ አታገኙም። ለአንዳንድ ነገር ቀንሶ ነው የምታገኙት ወደ 28 27 ጂቢ። ምክንያቱም ለረን ማድረጊያ ፍሪ ስፔስ ይፈልጋል ማለት ነው። ያ ማለት ሲስተም ታይፕ ነው። እዚህ ላይ እንደምታዩት ለሲስተም ስንት ከ1 ጂቢ በታች ለሲስተም ቀንሷል። ይሄ ፓርቲሽን ከ1 ጂቢ በላይ ነው በታች ነው። እነዚህ ሁለቱ ፓርቲሽኖች ግን እንደምታያቸው በጂቢ ናቸው። በጣም ትልልቅ ናቸው። 233 ጂቢ፣ 232 ጂቢ ላይኛው፣ 233 የሁለተኛው ጂቢ። ስለዚህ ሁለት ፓርቲሽን ነው ያለው። ላይኛው እንደ ፓርቲሽን አትቁጠሩት። ምክንያቱም 1 ጂቢ እንኳን አልሞላም። ዝም ብሎ ለረን ለማድረጊያ ስፔስ ለቫሪያብል ያስያዘው ቦታ ነው። ስለዚህ የመጀመሪያው ፓርቲሽን የድሮ ኦፕሬቲንግ ሲስተም አለበት። ስለዚህ ሁለተኛው የሚጫነው ኦፕሬቲንግ ሲስተም የራሱ የሆነ ፓርቲሽን ስለሚያስፈልገው እዚህ ነው የማደርገው። በቃ ሁለተኛው ፓርቲሽን ላይ እዚህኛው ሁለተኛውን ኦፕሬቲንግ ሲስተም ሁለተኛው ፓርቲሽን ላይ ጫንልኝ ነውና ዘን ኔክስት የምትለውን ክሊክ አደርጋለሁ ማለት ኔክስት ሳደርገው ቡት ማድረግ ይጀምራል። ፍሌሹም ኦፕሬቲንግ ሲስተሙ ከፍሌሹ ላይ ከቡቴብል ፋይሉ ወደ ኮምፒውተሩ ራም ይወስዳል ማለት ነው። ኮፒ እያደረገ ነው። አሁን ኮፒንግ ዊንዶ ፋይልስ እያለ ነው ይታያቸዋል። ኮፒንግ ዊንዶ ፋይልስ ፍሮም ዌር ፍሮም ቡቴብል ፍሌሽ ቱ ዘ ኮምፒውተር ሃርድ ዲስክ እየወሰድ ነው። የትኛው ላይ? ሁለተኛው ፓርቲሽን ላይ ከኮምፒውተሩ ከቡቴብል ፍሌሽ ወደ ሁለተኛው ፓርቲሽን እየወሰደ ነው። ምኑን? ዊንዶ ፋይሉን ማለት ነው። ኦኬ ተማሪዎች አሁን 8% ደርሷል። ኮፒንግ እያደረገ ማለት ነው። ኮፒ እያደረገ 100% እስከሚደርስ እንጠብቃለን ማለት ነው። ኦኬ ተማሪዎች አሁን 100% ነው። ሪስታርት እያለ ነው።
እንደምታዩት ክሊክ ዘ ፋይል ሲስተም ኦንሊ ታይፕ ኦፍ ፋይል ሲስተም ኢዝ ኤንቲኤፍ ይላል። ስለዚህ 100% ነው፣ ሪስታርት እያደረገ ነው። ኦኬ ውድ ተማሪዎች እዚህ ጋር እንደምታዩት ፐርሰንት እየቆጠረ ነው። ኦኬ ጨረሰ። አሁን ዊንዶ ሃዝ ፊኒሽድ አለ። ዘን ሪስታርት እያደረገ ነው እንደምትከታተሉት። ያ አሁን በየትኛው ዊንዶ ልጀምርልህ አለኝ። በዊንዶ 7 አሁን በዊንዶ 7 ሁለቱን ዊንዶ አምጥቶ አይታችሁታል አይደል? አሁን በዊንዶ 7 ጀመረ ማለት ነው። ዊንዶ 7 ስለመረኩለት። ኦኬ አሁን በዊንዶ 7 ስታርት እያደረገ ነው። ይጨርስና ሼት ዳውን አሁን ሴት አፕ እያደረገ ነው። ይጨርስና ሼት ዳውን አደረግና ዱዋል መሆኑን ቼክ ታደርጋላችሁ ማለት ነው። ቼክ እናደርጋለን አብረን። ያው እንደምታዩት አሁን ኮምፕሊቲንግ ኢንስታሌሽን እያለ ነው። እሱን ይጨርስና ሁለት ኦፕሬቲንግ ሲስተም እንዳለ አሳያችኋለሁ። እሺ ውድ ተማሪዎች ምን ይላል? ያው ምንም ሳትነኩት በየትኛው ኦፕሬቲንግ ሲስተም ቡት ላድርግላችሁ ይላል። ይሄው አሁን ገና እየጭነው ስላልጨረሰ ሰቨራል ታይምስ ሪስታርት ሊያደርግ ይችላል። አዲስ የምትጭኑት ኦፕሬቲንግ ሲስተም ያው መጠበቅ ነው እስከሚጨርስ ድረስ። ኦኬ ነው። አሁን ከዚህ ላይ እንደምታዩት ያው የዚህ ኦፕሬቲንግ ሲስተም ሁለተኛ የምትጭኑት ኦፕሬቲንግ ሲስተም ዩዘር ኔም እና ፓስወርድ ጠየቀ ማለት ነው። ይሄ ማለት አካውንት ማለት ነው። የኮምፒውተሩ አድሚን ማለት ነው። ታይፕ ኦፍ ኮምፒውተር እንደምታዩት ፒሲ ነው። ዩዘር ኔሙን ግሬድ 11 ልበለው እስኪ። ግሬድ 11 ቢ ሲኤምኤን አልኩት። ኮምፒውተር ሜንቴናንስ አልኩት። ያው ግሬድ 11 ቢ ሲኤምኤን አልኩት። የዚህን ዊንዶ ስም ማለት ነው። ዘን ኔክስት የሚለውን ክሊክ አደረኩ። ፓስወርድ ፍሪ ላድርገው፣ ችግር የለውም። ዝም ብዬ ኔክስት ላድርገው። ፓስወርድ ባለፈ አስገብት ዊንዶ ቴኑን ስንጭን ፓስወርድ ስላሳየኋችሁ ይሄንን ስኪፕ ላድርገው ነው፣ ለለፈው። ያ ሳላስገባ ፓስወርድ አይኑረው። ፕሮዳክት ኬ ይጠየቃል። ባለፈ እንደተነጋገርነው ነው። ስኪፕ ለዋለሁ ፕሮዳክት ኬ ስለሌለን አሁን የኦፕሬቲንግ ሲስተሙ። ስለዚህ help protect your computer and improve window automatically ነው። አስክ ሚ ላተር የሚለውን እመርጣለሁ። ሰዓት ሙላ ይለኛል። ሰዓትም ሳልሞላ ኔክስት ለዋለሁኝ። ዊንዶውስ 7 አልቲሜት ቅድም ላይ መጀመሪያ ላይ እንዳሳየኋችሁ ዊንዶውስ 7 አልቲሜት ታይፕ ዊንዶውስ 7 ሆኖ ኤዲሽን ምን አይነትኛውን ኤዲሽን የመረኩት አልቲሜት የሚባለውን ኤዲሽን ነበር የመረኩት። ፕሪፔሪንግ ዩር ዴስክቶፕ እያለኝ ነው። ዴስክቶፕ ማለት እንደተማራችሁት ሴሚስተር 1 ላይ ዴስክቶፕ ማለት ኮምፒውተሩን ኦን ካረግን በኋላ አውቶማቲካሊ ስክሪኑ ላይ ዲስፕሌይ የሚሆን ነገር ሁሉ የዊንዶው የሚታይ ገጽታ ዴስክቶፕ ብለናል። ዴስክቶፕ ነው ብለን ተምረናል። አሁን ያው ዴስክቶፓችንን ፕሪፔሪንግ ዴስክቶፕ ብሎ ነበር። ያው ዴስክቶፕ ማለት ይሄ ነው። ይሄ ሁለተኛው ኦፕሬቲንጋችን ነው ማለት ነው። ዘን ሴት አፕ እናደርገዋል። ፐርሰናላይዝ በመግባት ዴስክቶፕ አይከን የሚለውን ኮምፒውተር የምትለውን ቲክ በማድረግ አፕላይ ኦኬ በማለት መጀመሪያ ቡት አድርጎ እንደጨረሰ ቅድም እንደተነሳ ሪሳይክል ቢን ብቻ ነበረች ያለችው። አሁን ያው ኮምፒውተር የምትለው መጣች እንጂ ኮምፒውተር የምትለው መጣች። እዚህ ላይ ዊንዶ 10 ነው ያለው። ፒሲ ላይ ነው።
አቤት ኦኬ ውድ ተማሪዎች አሁን የት ውስጥ እንገባለን መሰላችሁ? ኪቦርድ ላይ ዊንዶ አይከን ፕላስ አር ታደርጉና ኤምኤስ ኮንፊግ ብላችሁ ትጽፋላችሁ። እዚች ጋር ማለት ነው። ኤምኤስ ኮንፊግ ብላችሁ ትጽፋላችሁ። ዘን ኦኬ ትሉታላችሁ። ሁለተኛውን ኦፕሬቲንግ ሲስተም ጭኖ ከጨረሰ በኋላ ኤምኤስ ኮንፊግ ብላችሁ ትጽፋላችሁ። ዊንዶ አይከን ፕላስ አር ስትሉት መጣላችሁ ላይ ዘን ቡት የምትለው ላይ ትገቡና ቡት እንደምታዩት ሁለት ኦፕሬቲንግ ሲስተም ነው ያለው፣ ዊንዶ 7 እና ዊንዶ 10። ዊንዶ 10 ቀድሞ የተጫነው ነው። ዊንዶ 7 አሁን ላይ የምታዩት ነው። ዊንዶ 7 አሁን የጫነው ዛሬ ማለት ነው። ዊንዶ 10 ቀድሞ የነበረው ነው። ስለዚህ ስትፈልጉ አንደኛውን ዲፎልት ማድረግ ትችላላችሁ። ዲፎልት ሲነሳ በዋናነት እዚች ላይ ትመጡና ኦፕሬቲንግ ሲስተሙን ሲያስመርጣችሁ ለስንት ደቂቃ ያክል ቆይቶ እንደሚያስመርጣችሁ ፓወር በተኑን ክሊክ ስታደርጉት ለስንት ደቂቃ ያክል መምረጥ እንድትችሉ ስንት ደቂቃ ይጠብቃችሁ። በዊንዶ 7 ላስነሳለህ ወይስ በዊንዶ 10 ላስነሳለህ፣ በየትኛው ከሁለቱ በየትኛው ላስነሳለህ ብሎ ሲላችሁ ማሰብና ማሰላሰል እንድትችሉ የተወሰነ ደቂቃ እንዲሰጣችሁ ከፈለጋችሁ እኔ ለምሳሌ 2 ደቂቃ ይስጠኝ ካልኩ 2 ደቂቃ ማለት 120 ሰከንድ ነው ማለት ነው። 120 ሰከንድ ልስጠውና አፕ ላይ ኦኬ ልበለው ዘን
ሪስታርት ልበለው፣ ሪስታርት ዘ ኮምፒውተር። ስለዚህ አሁን ተማሪዎች ከዚህ ምን ተረዳችሁ? አንደኛ ሁለት ኦፕሬቲንግ ሲስተም መሆኑን ያው እንደምታዩት አስመረጠኝ። በዊንዶውስ 7 ዲፎልቱን ከዊንዶውስ 7 ዲፎልቱን በየትኛው ዊንዶው ላድርግልህ? በዊንዶውስ 7 ላድርግልህ በዊንዶው 10 አለኝ። ሁለተኛው ይኸው እንደምታዩት አሁን ይሄ ለ2 ደቂቃ ያክል እስከ መመርጥ ድረስ ይጠብቀኛል። እንደምታዩት ይሄ ዊንዶውስ 7 ላይ ያረኩት አሁን ዊንዶው 10 ላይ ያረኩት አሁን ያው በኪቦርዳችሁ ሮው ኪን በመጫን ወይ ደግሞ ማውዛችሁን በመጫን መምረጥ ትችላላችሁ። እኔ አሁን በኪቦርድ ነው። ኪቦርድ ሮው ኪ የሚባለው ይሄ ነው። ወደ ላይ፣ እቺ ደግሞ ወደ ታች ቀስት፣ እቺ ወደ ጎን፣ እቺ ወደ ግራ፣ እቺኛዋ ወደ ቀኝ፣ እቺኛዋ ወደ ቀኝ፣ እቺ ወደ ግራ፣ እቺ አፕ፣ እቺ ዳውን። ሮው ኪ የሚባሉት እነዚህ ናቸው፣ እነዚህ አራቱ። ስለዚህ ወደ ላይ ወደ ታች እያደረኩ እስከ 2 ደቂቃ ድረስ መምረጥ እችላለሁ። አሁን በዊንዶውስ 7 ቅድም በዊንዶውስ 7 ስላያችሁ በዊንዶውስ 10 አሁን ላስነሳው። ዊንዶውስ 10 መረኩና ኢንተር ስለው ዊንዶውስ 10 ተነሳ ማለት ነው። ስለዚህ ይህ ኮምፒውተር ዱዋል ኦፕሬቲንግ ሲስተም ኖሮ ማለት ነው። ቅድም በዊንዶውስ 7 ስንጭንም አይታችሁታል፣ ሴትአፕም ስናዘጋጅ አይታችሁታል። አሁን ደግሞ በ2 ደቂቃ በ120 ሰከንድ ውስጥ አስመርጦኝ ዊንዶውስ 10ን መርጬ ኢንተር ብዬ አሁን በዊንዶውስ 7 በዊንዶውስ 10 እያስገባኝ ነው ማለት ነው። ስለዚህ ዱዋል ኦፕሬቲንግ ሲስተም ማለት ይሄ ነው። ናይስ። አሁን እንደምታዩት የድሮ ፋይሎቼ ያው ቁጭ እንዳሉ ናቸው፣ የበፊት ፋይሎቼ ማለት ነው። ያኛው ዊንዶው 7 ስጭን እነዚህ አልጠፉብኝም። ለምን? ዊንዶው 7 ያለው ራሱ ቦታ ነው፣ ዊንዶው 10 ያለው ራሱ ቦታ ነው። እንደምታዩት ሲ ላይ ማን አለ? ዊንዶው 10 አለ። ዲ ላይ ዊንዶው 7 አለ። ዱዋል ኦፕሬቲንግ ሲስተም ማለት ይሄ ነው። በዚህም ገብቼ ሁለት ኦፕሬቲንግ ሲስተም መኖሩን እንዴት ቼክ እናደርጋለን? እንደተነጋገርነው ኪቦርድ ላይ ይቅርታ ተማሪዎች፣ ኪቦርድ ላይ የዊንዶው አይከን ፕላስ አርን ትጫናላችሁ። ዘን እዚህ የሚመጣው ላይ ምን ታደርጋላችሁ? ኤምኤስ ኮንፊግ ብላችሁ ትጽፋላችሁ። ዘን ኦኬ ብላችሁ ትጫናላችሁ። አሁን ዊንዶው 7 መኖሩን ማየት ትችላላችሁ። ፓስወርድ ጠየቀኝ። ይሄኛው ይሄ አድሚን ፓስወርድ ዳምዝ ነው የሚለው። ስለዚህ ይሄ ፓስወርድ የጠየቀው የኮምፒውተሩ ፓስወርድ ስላለው ነው፣ ዩዘር አካውንት ስላለው ነው። ዊንዶው 7 ስናስገባ ግን አላደረግንበትም እና የጠየቀን ነው። ዘን ቡት ትገባላችሁ። ቡት ስትገቡ እንደምታዩት ያው ዊንዶው 7 ዲላይ አለ። ያ ዲላይ ያለው ዊንዶው 7 ተነጋግረን የለ ሁለት ፓርቲሽን ያስፈልጋል። ሁለት ኦፕሬቲንግ ሲስተም ለጫን ሁለት ኦፕሬቲንግ ሲስተም ለመጫን ሁለት ፓርቲሽን ያስፈልጋል ብያችኋለሁ። ፓርቲሽን ዲ ላይ ዊንዶው 7 ተጭኗል። ላውርደውና ደግሞ ዊንዶው ያት መረኳ ዊንዶው 10 ደግሞ ፓርቲሽን ሲ ላይ ተጭኗል። ሲ ያያችኋት ፓርቲሽን ሲ ዊንዶው ያው ከረንት ኦፕሬቲንግ ሲስተም። አሁን ማንኛው ነው ከረንት ኦፕሬቲንግ ሲስተም ማንኛው ነው ብላችሁ ከረንት ዲፎልት ኦፕሬቲንግ ሲስተም ማንኛው ነው ብላችሁ ብትጠይቁ ዊንዶው 10 ነው ዲፎልት ያደረኩት። ዊንዶው 7 ዲፎልት ማድረግ ብፈልግ አሁን ዲፎልት ኦፕሬቲንግ ሲስተም የትኛው ነው? ሁለት ኦፕሬቲንግ ሲስተም አለ ብለናል አይደል? ዲፎልቱ የትኛው ነው ብዬ ብጠይቃችሁ አሁን ዲፎልት የት ላይ ነው እያመለከተ ያለው? ዲፎልት ኦፕሬቲንግ ሲስተም ዊንዶው 10 ላይ ነው። ያ ሲ ላይ ተጫና ያ ዊንዶው 10 ላይ ነው። ዊንዶው 7ን ዲፎልት አድርጉ ብላችሁ ያው ዊንዶው 7ን ክሊክ ታደርጉና ዘን ሲት አስ ዲፎልት የምትለው ትታያችኋል። እሷን ክሊክ ታደርጋላችሁ። ክሊክ ታደርጉና አፕላይ ከዛ ኦኬ ከዛ ሪስታርት ትሉታላችሁ። ሪስታርት እያደረገ ነው። አሁን ያዙ። ዲፎልቱ ዊንዶው 10 ነበረ። ዲፎልቱ ወደ ዊንዶው 7 መቀየሩን ታያላችሁ። አምጣ እስኪ። ኦኬ ተማሪዎች ሪስታርት ሲያደርግ በየትኛው ኦፕሬቲንግ ሲስተም ልጀምርልህ እያለኝ ነው። ከፈለኩ በዊንዶው 10 ካልፈለኩ በዊንዶው 7። ግን እኔ አሁን የትኛውንም መርጬ ኢንተር አለለም።
2 ደቂቃዬን እጠብቅና በዲፎልቱ ራሱ ሳልመርጥ በዲፎልቱ ራሱ ይነሳልኛል። ዲፎልቱ ማን ነው ብያችኋለሁ? ዊንዶው 7 አድርገነዋል። ስለዚህ በዊንዶው 7 እስከሚነሳ እጠብቃለሁ። አሁን ያረኩት የት ላይ ነው? ዊንዶው 10 ላይ ነው። ግን ኢንተር አላልኩም፣ አላረጋገጥኩለት። 2 ደቂቃውን ጠብቁ። መምረጥ የምመርጥበትን የሰጠኝን ታይም ጊቭን ታይሜን ኤክስፓየርድ እንዲያደርግ አደርገዋለሁ። ከ2 ደቂቃ በኋላ እንዲጀምር አደርገዋለሁ። ስለዚህ እንዲጀምር አደርገዋለሁ። ኦኬ ተማሪዎች 2 ደቂቃው ኤክስፓየርድ አድርጎ በዲፎልቱ እየጀመረ ነው በዊንዶውስ 7 ማለት ነው። ራሱ 2 ደቂቃ የተሰጠኝ እንዲመርጥ ነበረ። ከሁለት ኦፕሬቲንግ ሲስተሙ በአንደኛው መርጭ እንዲገባ ነበረ 120 ሰከንድ ያስቀመጥኩለት። አሁን በዊንዶውስ 7 እየተነሳ ነው። አሁን ዊንዶውስ 7 ኢዝ ዲፎልት ኦፕሬቲንግ ሲስተም መሆኑን ቼክ እናደርጋለን። የት በመግባት ኤምኤስ ኮንፊግ ብለን በመግባት ያው ዊንዶው አይከን ፕላስ አር ላለሁ ዘን ኤምኤስ ኮንፊግ ቅድም የጻፍኳት ስላለች ትመጣለች። ዘን ኦኬ ለዋለሁኝ። ዘን ቡት ገባለሁ። ዲፎልቱ ዊንዶው 7 መሆን አለበት። ያው እንደምታዩት ዊንዶው 10 ይልና ምንም አላለም። ዊንዶው 7 ኢዝ ያት ከረንት ኦፕሬቲንግ ሲስተም ሰሚኮለን አለና ዲፎልት ኦፕሬቲንግ ሲስተም። ስለዚህ ዊንዶው 7 ኢዝ ከረንት አሁን ማለት ከረንት ማለት አሁን ነው። አሁን ላይ ዲፎልት ኦፕሬቲንግ ሲስተም የትኛው ነው? ከሁለት አንደኛው አሁን ላይ ዊንዶው 7 ነው ማለት ነው። እንደምታዩት ዊንዶው 7 ኢዝ ከረንት ኦፕሬቲንግ ሲስተም ሆኗል ማለት ነው። አመሰግናለሁ ተማሪዎች። አውቶማቲካሊ ደግሞ እንድነሳ ምንም ዊንዶው 7 ነው በዊንዶው 7 ነው በየትኛው በዊንዶው 7 ነው በዊንዶው 10 ነው የምነሳልህ ብሎ ቶሎ እንዲወስን ከፈለገ ደቂቃ እቺኛዋን መቀነስ ትችላለች። እቺን ደቂቃ በ20 ሰከንድ ማድረግም ትችላላችሁ። አፕ ላይ ኦኬ ዘን ኤግዚት ዊዛውት ዘን ሪስታርት ማድረግ ትችላላችሁ። እኔ አሁን ግን ሪስታርት ማድረግ አልፈልግም፣ ምክንያቱም ማሳየቼ ጨረስኩኝ። እንደዛ አድርጋችሁ ፈጠን ብሎ ደቂቃውን የሚያስመርጥበትን በየትኛው ኦፕሬቲንግ ሲስተም ልነሳላችሁ ብሎ የሚያስመርጥበትንም ታይም ከ120 ሰከንድ ወይም ከ2 ደቂቃ ማለት ነው መቀነስ ትችላላችሁ፣ ማርዘምም ትችላላችሁ የሚለውን ለማሳየት ነው። አመሰግናለሁ። ስለ ዱዋል ኦፕሬቲንግ ሲስተም ጨረስን ማለት ነው።